እኔ እንግዲህ አስተማሪ ብፁዕ አባታችን ናቸው። እኔ ትእዛዝ ለመፈጸም ብፁዕ አባታችንን ለመታዘዝ ብቻ የተቻለኝን አደርጋለሁ። መነሻዬንም የእናንተን ዜማ አደርጋለሁ። አብይ ስሙ ወአብይ ኃይሉ ለእግዚአብሔር። የእግዚአብሔር ስሙ ታላቅ ነው፣ የእግዚአብሔር ኃይሉም ከባድ ነው። እግዚአብሔር ስሙ እንደ ዋዛ የሚጠራ አይደለም፣ ማንም ሊያፌዝበት የሚችል አይደለም። እግዚአብሔር ስሙ በስሙ ነው ዓለምን ያዳነው። ስሙ ማህየዊ ነው፣ አዳኝ ነው። የእግዚአብሔርን ስም በመጥራት ሰዎች ይድናሉ፣ ትክክለኛ አካሄድ እስካላቸው ድረስ። ኃይሉም ደግሞ እንዲህ በቀላሉ ከምድራዊ ኃይል ጋር የሚነጻጸር አይደለም። ይህንን ዜማ ነው ያዜሙት። አብይ ስሙ ወአብይ ኃይሉ ለእግዚአብሔር። የእግዚአብሔር ስሙና ኃይሉ አቅሙ የዋዛ አይደለም። ስሙ እንደዚሁ በሐሰት የምንምልበት የምንቀልድበት አይደለም። ኃይሉንም ደግሞ የምንረሳው የምንዘነጋው አይደለም። እንደወደድን ሆነን ብንገኝ የምንቀጣበት ነው። እግዚአብሔር ኃይለኛ ነው። ለመንግስቱ ቀናኢ ነው። ለክብሩ ቀናኢ ነው። ለመለኮቱ ቀናኢ ነው። እኛ በስሙ የተጠራን በተለይ ክርስቲያን የተባለን ሁሉ የእግዚአብሔርን ክብር፣ የእግዚአብሔርን ስም፣ የእግዚአብሔርን ኃይል ልንገነዘብና ልናውቅ ይገባል የሚል መልእክት አለው። ቅዱስ ያሬድ በዜማ መልእክት ሲያስተላልፍ ለመተርጎም ይጀምርና ጨርሶ አይተረጉምም። አካፍሎ ይተውልናል። እኛ ጨርሰን እንድናውቅለት ይፈልጋል። በተለይ ዜማውን የምናዜም፣ የምናስተምር፣ የምንማር፣ የምንጠቀመው አገልጋዮች ዜማውን ያዜምልናል። በዚያው በዜማ ውስጥ እንደ መተርጎም ያደርግና አቅጣጫ ያሳይና ይተውልናል። በዚህ ሐሳብ ምን ያለ ይመስላል? እናንተ ዜማውን የምታዜሙ ካህናት፣ ቅኔውን የምትቀኙ ሊቃውንት ከጩኸታችሁ በኋላ በድምፅ ካሰማችሁ በኋላ ተንትናችሁ ለምእመናን ተናገሩ የሚል ይመስላል ቅዱስ ያሬድ ማለት ነው። አሁን ምን ማለት ነው? ክብረ በዓሉ የቅዱስ ሚካኤል ነው። ግን ለዚህ ሰዓት ሕፃናቱ ላቀረቡ ሰዓት ለዚሁ ሰዓት አድርጎ ነው ቅዱስ ያሬድ ያመቻቸው፣ በዚሁ ሰዓት እንዲቀርብ ብሎ ማለት ነው። ሰዓቱ ትክክል ነው፣ ዜማው ትክክል ነው። እጅግ በጣም መሳጭ ነው። አራራይ የሚባል ዜማ ነው ከሶስቱ የዜማ ስልቶች መካከል ማለት ነው። እና አብይ ስሙ ወአብይ ኃይሉ። ቅዱሳን መላእክት ቅዱስ ያደረጋቸው ያስከበራቸው በተለይ በኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ከፍተኛ ስፍራ የሰጣቸው በላይ ላያቸው ያደረው የተሸከሙት የእግዚአብሔር ስምና የእግዚአብሔር ኃይል ነው። ቅዱስ ሚካኤል እንውሰድ ለምሳሌ። ሚካኤል ማለት ይተርጎም ቢባል መኑ ከማከ እንደ ማለት ነው። ማን እንደ እግዚአብሔር ያለ አለ ማለት ነው። መኑ ከማከ ማን ነው እንዳንተ ያለ ማለት ነው። እግዚአብሔርን ማለት ነው። ሚካ ማለት መኑ ማለት ነው። ኤል ማለት እግዚአብሔር ነው። እንደ እግዚአብሔር ያለ ማን ነው ማለት ነው። ስሙን ነው የተሸከሙት። የስማቸው መጨረሻ ኤል 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 ይላል። ሱራፌል፣ ኪሩቤል፣ ኡራኤል እና የእግዚአብሔርን ስም ነው የተሸከሙት በስማቸው ላይ ማለት ነው። እንደገና ደግሞ ኃይሉንም ተሸክመዋል። ምልክት አላቸው። ኃይሉን ለመሸከማቸው ሰይፍ ይይዛሉ። የሚይዙት ሰይፍ የእግዚአብሔርን ኃይል በጫንቃቸው መሸከማቸውን ሊያሳዩ ነው ቅዱሳን መላእክት ማለት ነው። ስለዚህ ቅዱስ ያሬድ ለቅዱስ ሚካኤል ዜማ ሲያዘጋጅ ምን አለ ማለት ነው? አብይ ስሙ ወአብይ ኃይሉ ለእግዚአብሔር። ቅዱስ ሚካኤል የተሸከመው የፈጣሪ ስም ከባድ ነው። ቅዱስ ሚካኤል የተቀዳጀው የፈጣሪ ኃይል ከባድ ነው ብሎ አለ ማለት ነው። ለእግዚአብሔር አምላካችን ክብርና ምስጋና ይሁን። ይሄ ዜማ ከ22ቱ የዜማ አርዕስት መካከል አንዱ ነው። አቡን ይባላል በተለየ ስሙ ማለት ነው። ቅዱስ ያሬድ ዜማን ሲያዘጋጅ
22 ቤተሰብ የዜማ ቤተሰብ አድርጎ ነው ያዘጋጀው ማለት ነው። ከዚህ ከ22ቱ የዜማ ቤተሰብ መካከል ይሄኛው ከአርስተ ዜማ መካከል አቡን የሚባል ነው። አቡን ማለት አባታችን ሆይ ብሎ ማለት ነው። አባታችን ሆይ የሚል ዘር የሚል ንባብ ብዙ ጊዜ በዚህ የዜማ አይነት ይዜማል። አቡነ ዘበሰማያት ተብሎ እና የዚህ የዜማው አይነት ስሙ አቡን የሚል ስም ወጣለት ማለት ነው። ምን ጊዜም ሀሌታ አብሮ ይኖራል። ሃሌሉያ ብሎ ይጀምራል አቡን ማለት ነው። አሁን ልጆቻችን እንዳሰሙን ሁሉ ማለት ነው። ሃሌሉያ ማለት ክብር የሚገባው እግዚአብሔር ይመስገን ማለት ነው። አባቶቻችን ማህሌታቸውን ሲጀምሩ ሃሌሉያ ዘውእቱ ብሂል ንወድሶ ለዛሃሎ እግዚአብሔር ልዑል ሃሌሉያ፣ ይሄም ማለት እግዚአብሔርን እናመስግን ማለት ነው። ከነትርጉሙ ያዜሙታል፣ ይጸነጽሉታል ማለት ነው እና በሃሌሉያ የሚጀመር አቡን የሚባል አቡነ ዘበሰማያት በማለቱ የሚታወቅ የተለየ ዜማ ነው እና ይሄ የአቡን አይነት ለዛሬ የተደረሰ በቦታው ላይ ሕፃናት ልጆቻችን ያዜሙት ነው ማለት ነው። ስለ ስም የእግዚአብሔር ስም በቅዱሳን መላእክት ላይ እንዳለ ለመረዳት የፈለገ ቢኖር ኦሪት ዘጸአት ምዕራፍ 23 ከቁጥር 20 ላይ ቢያነብ ያገኛል። ምን ይላል መጽሐፉ? ሙሴን ነው የሚያናግረው እግዚአብሔር። መቼ? ከባርነት ምድር ወደ ነፃነት ምድር የእስራኤልን ማለት ነው። ሕዝቡን ከባርነት ምድር ከግብፅ ወደ ነፃነት ምድራቸው ወደ ከነአን አደራ ተቀብሎ ከእግዚአብሔር ይዞ በሚወጣ ሰዓት ነው እግዚአብሔር ሙሴን እንዲህ ብሎ ያናገረው። በመንገድህ ይጠብቅህ ዘንድ መላኬን በፊትህ እሰዳለሁ። እፌኑ መላኪየ ቅድመ ገጽከ። መንገድህ ትክክል እንዲሆን እንዳይሳሳት፣ እንዳትሰናከል መላኬን በፊትህ እልካለሁ። ታዲያ ግን አንተ ብቻ ሳትሆን ሁላችሁም ቤተ እስራኤል በሙሉ ምን አድርጉ አለ? መላኩን ስልከው በፊቱ ተጠንቀቁ። መጥቶ ያናገራችሁ እንደሆነ ያያችሁት እንደሆነ እንዳትስቱ፣ ቃሉን አድምጡ። መልእክት ነው ያመጣሁት ነው ብሎ ከነገራችሁ ያንን ቃል እንዳትረሱ ተጠንቅቃችሁ ያዙ። ስሜ በእርሱ ስለሆነ ምኔ በእርሱ ስለሆነ ስሜ በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይላችሁምና አታስመርሩት፣ ተጠንቀቁለት ተብሎ በኦሪት ዘጸአት ምዕራፍ 23 ከቁጥር 20 ተጽፏል ማለት ነው። ምን ተነገረ ስለ ቅዱስ መልአክ? ስሜን የተሸከመ ነው። መንገዳችሁን እንዲመራችሁ ከፊታችሁ እልከዋለሁ። ባገኛችሁት ጊዜ ተጠንቀቁለት፣ የሚናገረውን ነገር አድምጡት። ስሜን የተሸከመ ስለሆነ ኃጢአት ብትሰሩ አይተዋችሁምና እንዳታስመርሩት የሚል ማስጠንቀቂያ ተሰጥቷል ማለት ነው። እኛ ከማስጠንቀቂያው በፊት የእግዚአብሔርን ስም ቅዱሳን መላእክት እንደተሸከሙና ቅዱስ ያሬድ በራሱ ጥበብ አብይ ስሙ የእግዚአብሔር ስሙ ታላቅ ነው፣ ቅዱስ ሚካኤል የተሸከመው በቅዱስ ሚካኤል ጫንቃ ላይ ያለው ቅዱስ ሚካኤል ከሰማይ ወደ ምድር ወደኛ የሚያመጣው የእግዚአብሔር ስም ታላቅ ነው። እንደዚሁ እኔም እሱም እኩል ነን እንደሚሉ ተራ ሰዎች እንደሚያላግጡት አይነት ሳይሆን ሊጠነቀቁለት የሚገባ ነው። የእግዚአብሔር መልአክ አለ ማለት ነው። ቅዱሳን መላእክት ቅዱስ ሚካኤል አለቃቸው ሆኖ የፈጣሪን ስሙና ኃይሉን የሚሸከሙ በዓለም ወደምንኖረው ወደኛ የሚመላለሱ ከላይ ወደኛ መልእክት የሚያመጡ ከኛም ወደዚያ መልእክት የሚወስዱ ናቸው። ከዚህ ወደዚያ ጸሎታችንን፣ ልመናችንን፣ ንስሐችንን፣ እንባችንን፣ ተማጽኗችንን፣ ምህላችንን ይወስዳሉ። አደራ እንላለን፣ እንልካለን በእነሱ እጅ። እነሱ እንደ ካህን እያጠኑ
የቅዱሳንን ጸሎት እንደሚያሳርጉ ቅዱስ ዮሐንስ ወልደ ነጎድጓድ በራእዩ ምዕራፍ 8 ላይ ጽፎታል ማለት ነው። ከዚያ ወደዚህ ሲመጡ ደግሞ ከእግዚአብሔር ወደ ሰው ሁለት ነገር ያመጣሉ። ስንት ነገር ያመጣሉ? ሁለት ነገር። አንደኛ ምህረት፣ ሁለተኛ ፍርድ። ፍርድና ምህረት ያመጣሉ። እግዚአብሔር አምላካችን በባህሪው ቸር ነው፣ በባህሪው ደግሞ ፈታሂ ነው። በቸርነቱ ማንንም ማማከር ሳያስፈልገው ይምረናል፣ ይቅር ይለናል። በፈታሂነቱ ደግሞ የማንም ፊት ሳያስፈራው ስለማንም ብሎ ሳይጨነቅ ትክክለኛ ፍርድ፣ ያልተዛባ ፍርድ ይሰጣል ማለት ነው። ስለዚህ ሁለት ነገሮች በመላእክት እጅ ይላካሉ። ፍርድ ይላካል፣ ምህረት ይላካል። ምህረት ለሚገባቸው ሰዎች ይደርሳል። ፍርድ ደግሞ ቤተ ክርስቲያንን የሚጋፉትን፣ ክርስቲያኖችን የሚጋፉትን፣ መንፈሳዊ አገልግሎትን የሚንቁትን፣ ታቦትን የሚንቁትን፣ የእግዚአብሔርን በጎ ፈቃድ ወደ ጎን ብለው የራሳቸውን ፈጣጥረው እግዚአብሔርን የሚያስከፉትንና የሚያስጨንቁትን በእነሱ ላይ የሚፈርደውን ፍርድ መላእክት ከሰማይ ወደ ምድር ይዘው ይመጣሉ ማለት ነው። ሊቃውንት አባቶቻችን ካህናት ሊጦን የሚባል አገልግሎት ዘወትር የሚያደርሱት በኪዳን ሰዓት ሊጦን የሚባል ጸሎት አላቸው። ሊጦን ማለት ምስጋና ማለት ነው። አዘጋጁ የቆጵሮሱ ኤጲስቆጶስ ቅዱስ ኤጲፋንዮስ የሚባል ነው። እነ ቅዱስ ያሬድ ታላላቅ ኢትዮጵያውያን ሊቃውንት ከሱርስት ወደ ግዕዝ ተርጉመው በዜማም ማዚመው ያሳመሩት ነው እና ምን ይላል እዚያ ውስጥ በእንተ ስምከ ቅዱስ ዘተሰምየ በላዕሌነ ሲጸልይ ማለት ነው። ስለ ስምህ እኛ እንድንጠራበት ስለፈቀድከው ስምህ ክርስቶስ ተብለህ ክርስቲያን የተባልንበት ክርስቶስ ስለሚባለው ስምህ ኃጢአታችንን በደላችንን ተውልን። በእንተ ቅዱስ ስምከ ዘተሰምየ በላዕሌነ ሰራዬ ኩን ለነ ይቅር በለን፣ ሰራዬ ሁን፣ ይቅር ባይ ሁንልን፣ የእኛን ኃጢአታችንና መተላለፋችንን አትከታተለን፣ ስለ ቅዱስ ስምህ እኛ ክርስቲያን ተብለን ስለምንጠራበት ቅዱስ ስምህ ብለህ ይላሉ ማለት ነው። እና በመላእክት ጫንቃ ላይ ተጭኖ የሚላከው መላእክት ሲመጡ ምህረትንና ፍርድን ይዘው በሚመጡ ጊዜ የሚሸከሙት ስም የእግዚአብሔር ስም ነው ማለት ነው። መላእክት ፈጣኖች ናቸው። መላእክት እዚህም እዚያም ጥሪ ቢኖራቸው አንዱ ቅዱስ ሚካኤል ዛሬ በሚከበርበት ሁሉ ቢጠራ በሚከበርበት ቦታ ሁሉ አይደለም፣ በዚያ ቦታ ሁሉ የተሰበሰቡ ካህናትም ምእመናንም በየራሳቸው ጉዳይ ቢጠሩት እንደ አይን ጥቅሻ ሁሉም ጋር መድረስ እንዲችል አድርጎ እግዚአብሔር የፈጠረው ነው። መላእክት የፍጥነት ምልክቶች ናቸው። መላእክት እግዚአብሔር መፍጠን እንደሚችል ሊያሳይ የሰራቸው ፍጥረታት ናቸው። ስለዚህ መላእክት በፍጥነት እንደ ነፋስ ዘይሬስዮሙ ለመላእክቲሁ መንፈሰ ወለለ ይትለአክዎ ነደ እሳት፣ እንደ እሳት ነበልባል እንደ ነፋስ ተገቢ በሆነ በማንኛውም ስፍራ ፈጥነው መድረስ የሚችሉ ናቸው። ነገረ መላእክት የቤተ ክርስቲያን ትምህርት እንደሚያስተምረን ማለት ነው። ያለ ማቋረጥ እግዚአብሔርን የሚያመሰግኑ ናቸው። ይህም ብቻ አይደለም፣ ቅዱስ 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 እግዚአብሔር ጸባኦት ብሎ ማመስገን፣ ለእግዚአብሔር መዘመር ሁሉ ነገራቸው ነው። ማንኛውም ፍላጎታቸው ነው። መላእክት እግዚአብሔርን ከማመስገን ውጪ ሌላ ጉዳይ የላቸውም። እግዚአብሔርን ማመስገን ምግባቸው፣ እግዚአብሔርን ማመስገን ልብሳቸው፣ እግዚአብሔርን ማመስገን ሕይወታቸው ነው። መላእክት ቅዱስ ቅዱስ የሚለውን ዜማ እና ምስጋና የተማርነው ከቅዱሳን መላእክት ነው ማለት ነው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳንን ታከብራለች። እግዚአብሔርን የተሸከሙት ስለሆነ የእግዚአብሔር የኃይሉ መገለጫዎች ስለሆኑ ቅዱሳንን ታከብራለች። ቅዱሳን ማለት ቅድስና የተሰጣቸው መላእክትም ቢሆኑ የሰው ልጆችም ቢሆኑ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕት፣
ቅዱሳን መላእክት የእግዚአብሔር ወዳጆች ስለሆኑ በቅድስት ቤተክርስቲያን በኦርቶዶክሳዊት ቤተክርስቲያን የክብር ስፍራ አላቸው። እንወዳቸዋለን፣ እናመሰግናቸዋለን፣ አማልዱን ብለን እንልካቸዋለን። የጸጋ ስግደት እንሰግዳለን፣ በፊታቸው እንንበረከካለን፣ ምህላችንን እናቀርብላቸዋለን። እነሱም የተፈጠሩለት ስራ ነውና የእኛን ሐሳብ ወደ እግዚአብሔር ማድረስ ፍጥረታቸው ነውና ሐሳባችንን ይቀበላሉ። ስለዚህ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን የእግዚአብሔር ስም፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል፣ የእግዚአብሔር ታላቅነት የተጫነበትን ቅድሳት ታከብራለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። በብሉይ ኪዳን ዘመን የእግዚአብሔር አምላካችን የቃል ኪዳኑ ታቦት ተሰጠ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአዲስ ኪዳንን ስርዓት ኪዳን ከመቀበሏ በፊት ከእስራኤላውያን ጋር በብሉይ ኪዳን ስርዓት አገልግላለች። ይቺ ቤተክርስቲያን ከአህዛብነት ከአምልኮ ጣዖት ተነስታ አይደለም ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ አሁኑ ሁኔታዋ የመጣችው ማለት ነው። በመጀመሪያው ኪዳን ከዕብራውያን ጋር አገልግላለች። ይቺ ቤተክርስቲያን በዚያ ዘመን ታቦትን ተቀብላለች ማለት ነው። በታቦት ላይ አልፋ ወኦ፣ ቀዳማዊ ዳህራዊ፣ ፊተኛውና ኋለኛው ወደ መጀመሪያው ሲኬድ የመጀመሪያ ጊዜ የማይገኝለት ከሱ በፊት ያለ ጊዜ የሌለው፣ ወደ ኋላም ሲኬድ መጨረሻ የሌለው፣ የመጀመሪያውም የመጨረሻውም ከጊዜ በፊት ከጊዜም በኋላ እሱ የሆነ የሚል ስም በታቦት ላይ ተጽፏል። አልፋ ወኦ ተብሎ ታቦት በዚህ ምክንያት ከበረ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አካላዊ ቃል በእመቤታችን በእናታችን በቅድስት ድንግል ማርያም ማህፀን አደረ። እመቤታችን በዚህ ምክንያት ከእናቶች ሁሉ የተለየች እንደሆነች በቅዱስ ሚካኤል ተነገራት። ስለዚህ የእግዚአብሔር አማናዊ ቃል ያደረባት ስለሆነ እመቤታችንን ከፍጥረት በላይ ከፈጣሪ በታች አድርጋ ቤተ ክርስቲያን ታስተምራለች ማለት ነው። ቅዱሳን መላእክትም ቅድም እንደተነጋገርነው ሁሉ ኃይሉን ስሙን በመሸከማቸው ምክንያት የከበሩ ናቸው። በጥቅሉ እኛ አምላካችንን ስናከብር፣ አምላካችንን ስናመሰግን፣ ፈጣሪያችንን ስናመልክ አምልኮት የሱ ብቻ ነው፣ ክብር ግን ለወዳጆቹ ሁሉ ይገባል ትላለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ስለዚህ ይከበራሉ ወዳጆቹ የእግዚአብሔር፣ እናመሰግናቸዋለን፣ እንማለላለን በፊታቸው፣ የጸጋ ስግደትም እንሰግድላቸዋለን። ነገር ግን የምናመልከው እነሱን አይደለም ፈጣሪያችንን ብቻ ነው ማለት ነው። ይህንን በመላክ ፊት ተንበርክኮ መስገድን ብዙ ታላላቅ አባቶቻችን አስተምረውናል። በተለይ ከብሉይ ኪዳን ከመጽሐፍ ቅዱስ ክፍል ጸሐፊዎች ኢያሱ፣ ከሐዲስ ኪዳን መጻሕፍት መካከል ከጸሐፊዎች መካከል ቅዱስ ዮሐንስ ወልደ ነጎድጓድ ሁለቱ የመጽሐፍ ቅዱስ ጸሐፊዎች ናቸው። ኢያሱ የብሉይ ኪዳን፣ ቅዱስ ዮሐንስ ወልደ ነጎድጓድ የሐዲስ ኪዳን መጽሐፍ ቅዱስ ክፍል ጸሐፊዎች ናቸው። እነዚህ መጽሐፍ ቅዱስን በመጻፋቸው ያልተሳሳቱ ትክክለኛ የሆኑ መንፈስ እግዚአብሔር ያደረባቸው ሰዎች ለቅዱሳን መላእክት ተንበርክከው ሰግደዋል ማለት ነው። ስለዚህ ይሄንን ስግደት የኢያሱን መጽሐፈ ኢያሱ ላይ የቅዱስ ዮሐንስ ወልደ ነጎድጓድን ራእየ ዮሐንስ ላይ አገላብጠን ልንመለከት ይገባል ማለት ነው። ከነሱም ሌላ እና አባታችን ሎጥ እና አባታችን ቅዱስ ዳዊት እነዚህ ለመላእክት ተንበርክከው የሰገዱ ናቸው። እርግጥ ነው ቅዱስ ዮሐንስ ለመላክ በሚሰግድበት ጊዜ ተው አትስገድ ብሎታል መላኩ። ለምን? ቅዱስ ዮሐንስን አክብሮት ነው። ሐዋርያ ስለሆነ፣ ካህን ስለሆነ፣ የመጽሐፍ ቅዱስ ጸሐፊ ስለሆነ፣ ክብር የተገባው ስለሆነ፣ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ወንበር ስር ተቀምጦ የተማረ ጀማሪም ፈጻሚም ሐዋርያ ስለሆነ መልአኩ አክብሮት አትስገድ አለው። ነገር ግን ቅዱስ ዮሐንስ አልተቀበለውም መልአኩን ለአክብሮት ስላደረገ ማለት ነው። ተመልሶም ሲመጣ ሰገደለት እንደገና በማግስቱ ማለት ነው። ስለዚህ ለቅዱሳን መላእክት የአክብሮት ስግደት እንደሚገባ
አባቶቻችን አስተማሩን ማለት ነው። ስለዚህ ቅዱሳንን መላእክትን ብቻ ሳይሆን በምድርም ቅድስና ክብር የተሰጣቸውን ሁሉ ማመስገን ይገባናል። አማላጅነታቸውን ማሳሰብ ይገባናል። ከክፉ መንፈስ፣ ከክፉ ጠላት፣ ከመንፈሳዊ አገልግሎት፣ ከቤተ ክርስቲያን፣ ከትምህርተ ሃይማኖት የሚያርቀንን ክፉ መንፈስ እንዲያርቁልን ልንማጸናቸው ይገባል። በደግነታቸውና በተሰጣቸው ክብር ደግሞ እንደዚሁ ልናከብራቸው ይገባል ማለት ነው። ዛሬ ሰኔ 12 ቀን የምናከብረው በዓል ይህንኑ የሚያንጸባርቅ ነው። አስቀድሞ እንደተናገርኩት ቅዱሳን መላእክት ሁለት ነገሮችን ከሰማይ ወደ ምድር ይዘው ይወርዳሉ። ምንና ምን ብያለሁ? ምህረትና ፍርድ። ምህረት ይዘው ይወርዳሉ፣ ፍርድ ይዘው ይወርዳሉ። አንድ በዚህ ቀን ስሙ በቅዱስ ሚካኤል ድርሳን ላይ የተጻፈ ወጣት ልጅ አለ። ባህራን ይባላል። ከባህር ስለወጣ ነው። ታሪኩን ሁሉ ለመተረክ ጊዜ የለንም። አጭር ነገር ብቻ ነው ስለሱ የምናገረው ማለት ነው። ባህራን ከባህር የወጣ ሰው ነው። ወደ ባህር ተጥሎም የነበረው በመከራ ምክንያት ነው። ደግ ወላጆች የወለዱት ልጅ ነው። የቅዱስ ሚካኤል ወዳጆች የሆኑ እናትና አባቱ የወለዱት ነው። አባቱ ገና ከመወለዱ በፊት ነው የሞተበት፣ ተጠርቶ የሄደው ማለት ነው። የቅዱስ ሚካኤል ወዳጅ ነው። ድሆች ናቸው። ከእናቱ ጋር ጎረቤታቸው በምቀኝነት ጎረቤታቸው ሚኖር ሰው ነበር ወደ ባህር የጣለው። ከባህርም ቅዱስ ሚካኤል ስለረዳው በተአምራት ወጣ። በኋላ ግን ያ ክፉ ሰው ልጁ ከባህርም ከወጣ በኋላ ሊተወው ስላልፈለገ የሚሞትበትን፣ የሚያጠፋውን፣ የሚገለውን ይሄ ልጅ ወደ እናንተ ሲደርስ ቶሎ ብላችሁ ገላችሁ ቀብራችሁ አሳውቁኝ የሚል ደብዳቤ ጽፎ እንካ አንተ ልጅ ይህንን ለገሌና ለገሌ አድርስ ብሎ የሚሞትበትን የሞቱን ደብዳቤ ሰጥቶ ላከው። ማን? ያ ክፉ ጎረቤት። ማንን? ባህራን የሚባለውን ወጣት ልጅ። እሺ ብሎ ተላከው። ግማሹን መንገድ የሞቱን ደብዳቤ ይዞ እየሮጠ እየበረረ ለታማኝነቱ ተገዥ ሆኖ ሄደ። ግማሹ መንገድ ካለቀ በኋላ ግን መንገድ ላይ ቅዱስ ሚካኤል በፈረስ ላይ ተቀምጦ መንገዱን ዘጋበት። ቁም አለው። ለእግዚአብሔር አምላካችን ክብርና ምስጋና ይሁን። በልቁም የያዝከው ምንድን ነው? አምጣ ስጠኝ። ኧረ የሚሰጥ አይደለም፣ እገሌ የሚባል ሰው ውሰድና የምትሰጠው ለነገሌ ብቻ ነው ብሎኛል። የአደራ ደብዳቤ ነው፣ ለሰው የሚሰጥ አይደለም አለው። ግድ የለም አልከፍተውም። ተቀበለ። ቅዱስ ሚካኤል ከልጁ የልጁን የሞቱን ደብዳቤ ገላችሁ ቅበሩ የሚለውን ደብዳቤ ተቀበለ። እፍ አለበት ቅዱስ ሚካኤል የምህረት መልአክ። ያ ቋንቋ ደብዳቤው ውስጥ የነበረ የግደሉ ቋንቋ ተቀየረ። ይሄ ደብዳቤ እንደደረሳችሁ ይህንን ልጅ ሹሙ፣ ሸልሙ፣ ኳሉ፣ ዳሩ የሚል ተቀይሮ ተጻፈበት ማለት ነው። አሁን ነው እልል ማለት። በልንካ እኔ አልወስድብህም፣ ደብዳቤህን በተላከው መሰረት ውሰድና ድርስ አለው። ቅዱስ ሚካኤል ባህራን የሚባለውን ደግ ወጣት፣ መንፈሳዊ ወጣት፣ የእግዚአብሔር ወዳጅ የሆነች እናቱ በትክክለኛ መንገድ ያሳደገችው ልጅ እሺ የሚል የሚላክ መንፈሳዊ ልጅ ነው። እየሮጠ ሄደ። ቅዱስ ሚካኤል የቀየረውን ደብዳቤ ይዞ ማለት ነው አደረሰ። ቅዱስ ሚካኤል በጻፈው ጽሑፍ መሰረት ልጁ ተሾመ፣ ተሸለመ፣ ተዳረ፣ ተኳለ። ለአምላከ ቅዱስ ሚካኤል ምስጋናና ክብር ይሁን። ልብ በሉ እንግዲህ ቅዱስ ሚካኤል ምን ይዞ ወረደ? አሁን ምህረትም አወረደ፣ ፍርድም አወረደ ማለት ነው። በዚያ ሰው ላይ በልጁ ላይ ክፉ ባሰበ ሰው ላይ ፍርድ ወረደ ማለት ነው። በዚህ በደጉ ልጅ ለመንፈሳዊው ልጅ ለባህራን ደግሞ ምህረት ወረደ ማለት ነው። ይሄ ስራ ያልተቋረጠ ነው። ይሄ ስራ የቅዱሳን መላእክት ስራ እስከ ዓለም ፍጻሜ የሚኖር ነው። እኛ እንደ ባህራን ነን። እኛ መንፈሳዊያን ከሆንን፣ እኛ አገልጋዮች ከሆንን፣ እኛ በጎ ሐሳቢዎች ከሆንን ቅዱስ ሚካኤልን ብንጠራው
ቅድም ስለ ፍጥነቱ ተነጋግረናል። አንዳችን ብቻ አይደለም ጠቅላላችን ብንጠራው ሁላችንም ጋር ይደርሳል። ከኛም ያስፈልገው ክርስቲያናዊ ትክክለኛነት ብቻ ነው ብያለሁ። ስለዚህ እኛ ባህራን ነን፣ እኛ ባለ ጉዳዮች ነን። እኛ የምንኖረው በክፉ ዓለም መካከል ነው። እኛ የምንኖረው በሚገለን፣ በሚያሳድደን፣ በሚቀልድብን፣ ክፉ በሚሰራብን ክፉ መንፈስ ፊት ነው። በዚህ ክፉ በሚያሰራ ክፉ በሚመቸው ዓለም ውስጥ ነው። ቅዱሳን የሚያስፈልጉን ለዚህ ነው። እግዚአብሔር ደግሞ ስላቃተው አይደለም። እግዚአብሔር ስለተሸነፈ አይደለም። መላእክቱን ልኮ የሚያደርገውን ነገር ፈጣሪ አምላክ ራሱ በከመ ፈቃዱ መድኃኔ ዓለም ማድረግ ይችላል። ነገር ግን የኃይሌ መገለጫዎች ናቸው አለ ቅዱሳን መላእክት። ቁጥራቸው አይቆጠርም። ወአልቦሙ ሁልቅ ለሰራዊተ መላእክት ለለይት ለአክቦ የሰራዊተ መላእክት ቁጥራቸው የእግዚአብሔር ሰራዊት ቁጥር የሚቆጠር አይደለም። ግን ሊቃነ መላእክት የሚባሉ እንደ ቅዱስ ሚካኤል እንደ ቅዱስ ገብርኤል ያሉ የተመረጡ ሊቃነ መላእክት ደግሞ በምድር እንዳለው ስነ ስርዓት ሁሉ የሰራዊት አለቃ ሆነው ያገለግላሉ ማለት ነው። የሰራዊት አለቃ ቅዱስ ሚካኤል የምንለው ለዚህ ነው። የሰራዊቱ የመላእክቱ ቁጥር ግን ፈጽሞ ሊቆጠር የማይደፈር የማይችል ነው። ዘወትር ከመንበሩ የሚፈላ ነው የመላእክት ቁጥር ተብሎ ነው የተጻፈው አክሲማሮስ በሚባል መጽሐፍ ማለት ነው። ስለዚህ እኛ ባህራን፣ እኛ መንፈሳውያን፣ እኛ ክርስቶሳውያን ችግር በሚስማማው ችግር በሚወድ ችግር በሚገባው ዓለም በችግር የምንኖር ስለሆነ መዘናጋት የለብንም።